ወላሂ በእርግጠኝነት ትጠቀሙበታላችሁ በደንብ ካዳመጣችሁት። እኔ ለራሱ በጣም ብዙ ነገር ስላየሁበት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እናንተስ ጤና፣ አፍያ፣ ስራ እንዴት ይዟችኋል? በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶችም ጭምር እንዲሁም በሀገር ውስጥ ያላችሁ የቻናላችን ቤተሰቦች በሞላ ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ወላሂ በእርግጠኝነት ነው እኔ የምለው በደንብ ትማሩበታላችሁ። እናንተ ይህን ቪዲዮ ጨርሳችሁ ካዳመጣችሁት የማትማሩበት ምንም አይነት ምክንያት የላችሁም፣ በእርግጠኝነት ማለት ነው። ስለዚህ እንግዲህ ትማሩበታላችሁ። እናንተ ትንሽ በቃ የሆነ የለም እንደዚህ ትምህርት ትወስዱበታላችሁ ብዬ አስባለሁ። ያው እንግዲህ ብዙ ጊዜ እንደዚህ አይነት ነገር ሳቀርብ ምናልባት እንደው ከየት እያመጣችሁ ነው፣ እንዴት አልመጣችሁ ውጭ ሀገር ምናምን ልትሉ ትችላላችሁ። ግን ያው ሶሻል ሚዲያ ስትጠቀሙ ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ። እና እኔ አሁን በሶሻል ሚዲያ በስደት ያላችሁ እህቶቼ ሁሉ ምን እንደምታስተናግዱ የሆነ በቃ ምን እንደሆነ በጣም ወላሂ በጣም ስለምከታተል በጣም ስለማይ በጣም እኔ እንጃ እንዴት አድርጌ ልንገራችሁ፣ ልብ ይሰበራል። በዛ መሀል ለኬ እናቴ ነበረች አይደለ? ለኬ እናቴ እንደዚህ ሁና ነበረ። ይሄ ሁሉ ነገር አልፋ ነው ማለት ነው እዚህ የደረሰችው ሁላ እላለሁኝ። ምክንያቱም በደንብ እያየሁት ነው። በደንብ በቃ የሆነ እንዴት እንደምትሆኑ እንዴት ምን አይነት ነገር እንደሚደርስባችሁ መናገር እየቻላችሁ ባለመናገር የሆነ ነገር በቃ መጋፈጥ እየቻላችሁ ግን ስሜታችሁን ተቆጣጥራችሁ ምክንያቱም ለነገ ብርሃናችሁ ብላችሁ ብዙ ነገር እያስተናገዳችሁ እንደሆነ በጣም በሶሻል ሚዲያ ስለማይ ነው። እና እናንተን አሁን ብዙ ጊዜ ነው የምሰራው እስኪ እንደው እናንተን ያስተምራል የሆነ እናንተ ከጎናችን ሰው አለ ከጎናችን የሚረዳን አለ ብላችሁ እንድታስቡ የሆነ ወላሂ በጣም እንጃ ከባድ ነው። በጣም ያማል ስታዩትም ሆነ ምንም ስትሉትም ደግሞ ከኔ ይልቅ እኔስ እዚሁ ሁኜ ነው እንደዚህ የሆንኩት። እናንተ ደግሞ በቦታው ላይ ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ ሁሉ በቃ በጣም ነው ወላሂ በጣም ነው የሚያሳዝነው። እኔ እንደዚህ ሆንኩኝ እንደው እነሱ እንዴት እየሆኑት ይሆን እላለሁኝ። እና ዛሬ እንግዲህ እናንተን ያስተምራል እናንተን በቃ የሆነ እንጃ መቼም የምለው ነገር ቢኖር ይሄን ቪዲዮ እስከ መጨረሻው አዳምጡት ነው የምለው። ወላሂ በደንብ ባይመቻችሁ እንኳን እንደው ከፍታችሁ ዝም ብላችሁ ቁጭ አድርጋችሁ አዳምጡት፣ እንደዚህ በደንብ እያያችሁም ባይሆን እንግዲህ እኔም በቻልኩት አቅም ድምፄን ከፍ ለማድረግ እሞክራለሁ። እና ብዙ ነገር ሁሉ ነገር አካቶ የያዘ ታሪክ በእውነተኛ ታሪክ ላይ የተመሰረተ ነገር እንደዛ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁ ሆኖ ነባር ቤተሰቦቻችን በላይክ ግቡ። እንዲሁም አዲስ የምትቀላቀሉ አዲስ ሼር የተደረገላችሁ ቤተሰብም ካላችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ እላለሁኝ። እንግዲህ ይሄ ቻናል ከሁሉ ነገር የጸዳ ማህበራዊ ኑሮን እንደዚህ ያካተተ የምንወያይበት የምንጨዋወትበት ሀሳብ አስተያየታችንን የምንከፋፈልበት ቻናል ነው እና አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ እላለሁኝ። እንግዲህ እናንተም ከወደዳችሁት አዲስ የተደረገላችሁ ካላችሁ እንዲሁም እንደተደረገላችሁ እናንተ ለወዳጅ ዘመዶቻችሁ ሼር አድርጉ እላለሁኝ ማለት ነው። እንግዲህ ወደ ታሪኩ እንመለስ። እሺ እንግዲህ ታሪኩ የሚጀምረው ከዛሬ 6 ዓመት በፊት ነው። ስሟ ሀሊማ ይባላል። ሀሊማ ገና በወጣትነት እድሜዋ በሀገር ውስጥ የነበረው የኢኮኖሚ ችግርና የቤተሰቦቿ ድህነት ከማንኛቸውም በላይ ያሳስባት ነበር። ታናናሾቿ ተምረው ትልቅ ደረጃ እንዲደርሱ፣ የእናቷ ህመም ታክሞ ጤናዋ እንዲመለስ ሌት ከቀን ትመኝ ነበር። በአማራጭነት የመጣላት ብቸኛ መንገድ ስደት ነበር። የመለያያው ቀን ደረሰ። ሀሊማ እናቷን ስትሰናበታት እናቷ እያለቀሱ ልጄ እዚያ የማታውቂው ሀገር ስትሄጂ ራስሽን ጠብቂ፣ በሰው ሀገር ክፉ እንዳያገኝሽ አደራ አሏት። ሀሊማ እንባዋን እየዋጠች እናቴ አትዘኝ፣ ጥቂት ዓመት ሰርቼ ህይወታችንን ቀይሬ እመለሳለሁ ብላ ተነሳች። ነገር ግን ስደት ምን ያህል ሸካራና ከባድ እንደሆነ ገና አልተረዳችም ነበር። የመጀመሪያውን የአውሮፕላን ጉዞዋን አጠናቃ ሳውዲ አረቢያ ስትደርስ አየሩ፣ ቋንቋውና የአኗኗር ዘይቤው ሁሉ እንግዳ ሆኖባት
የመጀመሪያው የተቀጠረችበት ቤት ስራው እጅግ በጣም ከባድ ነበር። ከጠዋቱ 11 ሰዓት ተነስታ እስከ ሌሊቱ 6 ሰዓት ድረስ ሳታርፍ ትለፋለች። የሚሰጧት ምግብ ጥቂት ነበር። የስድብና የቁጣ ቃላትን መቋቋም ደግሞ ከስራዋ በላይ ልቧን ይሰብረው ነበር። ሀሊማ ማታ ማታ ስራዋን ጨርሳ ወደ ትንሿ ክፍሏ ስትገባ ብርድ ልብሷን ተከናንባ በስቅስቅ ታለቅስ ነበር። ለምን መጣሁ? ሀገሬ በሰላም በርበሬና ጨው እየበላው ለምን አልኖርኩም? እያለች እራሷን ትወቅሳለች። ነገር ግን ስልኳን አንስታ እናቷን ስታገኝ ህመሟንና ስቃዩን ደብቃ እናቴ እኔ በጣም ደህና ነኝ፣ ስራው በጣም ቀላል ነው፣ አትሰቢ ትል ነበር። የስደት እህቶች ትልቁ ህመም ይሄ ነው፣ እየተሰቃዩ ደህና ነኝ ማለት። ይህ በእንዲህ እንዳለ ሀሊማ የመጀመሪያዎቹን 3 ዓመታት በብዙ መከራ አሳለፈች። የምታገኘው ደሞዝ በሙሉ ሳታስቀር በቀጥታ ለቤተሰቦቿ ትልክ ነበር። ታናናሾቿ ተማሩበት፣ የቤተሰቦቿ ኑሮ ተቀየረ። ነገር ግን በትልቅ ስህተት ውስጥ ነበረች። የራሷን የወደፊት ህይወት አላሰበችም ነበር። ያጠራቀመችው 1 ሳንቲም አልነበረም። በ4ኛው ዓመት ላይ ግን ትልቅ ፈተና ገጠማት። የሰራችበት ቤት አሰሪዎች ያለምንም ምክንያት ደሞዟን መከልከል ጀመሩ። ነገ እንሰጥሻለን፣ ከሳምንት በኋላ እንሰጥሻለን እያሉ 6 ወር ሙሉ ያለው ደሞዝ አሰሯት። እንግዲህ እሰቡት ያለውን መከራና ጭንቀት ማለት ነው። በመጨረሻም ስትጠይቃቸው ፖሊስ እንጠራብሻለን ብለው አስፈራሯት። ሀሊማ ምንም የምታደርገው ጠፋት። ለዓመታት የለፋችበትን ደሞዝ ሳትቀበል በሌሊት ከአንዲት ትንሽ ቦርሳ ጋር ብቻ ካለችበት ቤት ለመውጣት ተገደደች። እንግዲህ እሰቡት እነዚህ 6 ወር ሙሉ እየለፋች ያለምንም ብር። በእናንተ ቦታ ብትሆኑ እንግዲህ ምን ታደርጉ ነበር? እስኪ በዛውም በኮሜንት ላይ እየጻፋችሁ ማለት ነው። ሀሊማ በሰው ሀገር መንገድ ላይ ስትቆም ተስፋ ቆርጣ ነበር። የምትሄድበት ቦታ የምትጠጋው ዘመድ አልነበራትም። ነገር ግን አላህ ሱብሃነሁ ወተዓላ መቼም ቢሆን የተገፉትን አይጥልም። መንገድ ላይ በረሃብና በከባድ ጭንቀት ውስጥ እያለች ልክ እንደ እሷ ስደተኛ የሆነች ድንቅ ኢትዮጵያዊት እህት አገኘቻት። ያቺ እህት ሀሊማን ወደ ቤቷ ወስዳ አበላቻት፣ አጠጣቻት። አይዞሽ እህቴ፣ እኛ ስደተኞች እርስ በእርስ ካልተጋገዝን ማን ይረዳናል ብላ አጽናናቻት። ሀሊማ ያኔ ትልቅ ትምህርት ተማረች። ተስፋ መቁረጥ እንደማይገባ ገባት። በጓደኛዋ እርዳታ ሌላ የተሻለ ሰብአዊነት ያላቸው አሰሪዎች ያሉበት ቤት ውስጥ በሰዓት ስራ መስራት ጀመረች። በዚህ ጊዜ ግን ሀሊማ የድሮ ሀሊማ አልነበረችም። አዲስ እቅድ አወጣች። የመጀመሪያው ውሳኔዋ ገንዘብ መቆጠብ ሆነ። የምታገኘው ብር ሙሉ በሙሉ መላክ አቆመች። ለቤተሰቦቿ የሚበቃቸውን ያህል ብቻ እየላከች የቀረውን ብር ግን በታማኝ ሰው አማካኝነት ሀገር ቤት ባንክ ውስጥ ማስቀመጥ ጀመረች። ሁለተኛው ውሳኔዋ እራሷን መጠበቅ ሆነ። ሶላቷን በሰዓቱ ትሰግዳለች፣ ጤናዋን ትጠብቃለች፣ ትምህርታዊ የሆኑ ነገሮችን በስልኳ ትከታተላለች። በ2 ዓመት ውስጥ ሀሊማ ማንም ያላሰበውን ትልቅ ብር ማጠራቀም ቻለች። ከ6 ዓመት የስደት ህይወት በኋላ ሀሊማ ወደ ውድ ሀገሯ ኢትዮጵያ ለመመለስ ወሰነች። ቦሌ አውሮፕላን ማረፊያ ስትደርስ የነበረው ስሜት በቃላት አይገለጽም። እናቷ፣ ወንድሞቿና እህቶቿ በአበባና በእንባ ተቀበሏት። እናቷ አቅፈው ሲያለቅሱ ሀሊማ ስደትን በድል አጠናቃ በመመለሷ በአላህ አመሰገነች። ሀሊማ ሀገር ቤት እንደገባች ብሯን ዝም ብላ አላባከነችም። ባጠራቀመችው ገንዘብ አነስተኛ የንግድ ሱቅ ከፈተች። ዛሬ ላይ ሀሊማ የራሷ ስራ ባለቤት ናት። ቤተሰቦቿን በአጠገቧ ሆና ትረዳለች። የሁሉ መከራና እንባ አልፎ ዛሬ በሰላም ስኬታማ ህይወት እየመራች ትገኛለች። ውድ የስደት እህቶቼ ከሀሊማ ታሪክ ምን እንማራለን? መከራው ምን ያህል ቢበዛ ያልፋል። ዛሬ የምታለቅሽው እንባ ነገ ወደ ሳቅ ይቀየራል።
ነገር ግን እቅድ ይኑርሽ። ብርሽን ቆጥቢ፣ ራስሽን ጠብቂ፣ ከአላህ ጋር ያለሽን ግንኙነት አታጥፊ። አንቺ ጀግና ነሽ። ነገ ሀገርሽ ገብተሽ ልክ እንደ ሀሊማ ስኬታማ እንደምትሆኚ ሙሉ እምነት አለኝ። ኢንሻአላህ ከአላህ በታች ማለት ነው። እና እንግዲህ ይሄ ታሪክ ለብዙ እህቶቻችን ብርታት፣ ለብዙ በቃ አሁን ብዙ እህቶቻችን እየተሸወዱ ከሆነ ብር የማያጠራቅሙ ከሆነ ተስፋ ለሌላቸው እህቶች ለብዙዎቻቸው ትምህርት ይሆናል ብዬ ነው እንግዲህ ያሰብኩትና ያቀረብኩላችሁ ማለት ነው። በእርግጥ ወላሂ በደንብ ነው ትምህርት የሚሆነው። ምክንያቱም አሁን እሷ እሺ በቃ እሷን እንተዋትና በራሳችሁ ታሪክ ላይ እስኪ እንውሰደውና አሁን ይህን የምታየው እህት አሁን ለምሳሌ የሄድሽው ለቤተሰብ ነው። በእርግጥ ግን ዝም ብለሽ በቃ ራስሽን ረስተሽ አንቺ የምታስቢው እዛ መኖርሽን ብር መላክሽን ብቻ ነው። ግን እሳ ወደፊት ሀገር ላይ ስገባ እኔ ምን አደርጋለሁ፣ ወደፊት እዛ ስሆን ምን እሰራለሁ የሚለውን ሳታስቢ ዝም ብለሽ ለቤተሰብ እያልሽ እየላክሽ ከዚያ በኋላ የሆነ ነገር ደርሶብሽ እጅሽ ላይ ምንም ብር ባይኖርሽ ምንድን ነው የምታደርጊው? እስኪ ይሄንን ነገር መጀመሪያ አስቡትና ብር ቆጥቡ። እንደምንም ብላችሁ በቃ ብር ለመቆጠብ መሞከር አለባችሁ፣ መጀመር አለባችሁ። ያልጀመራችሁ የጀመራችሁን በደንብ ባላችሁ አቅም ሁላ ጀምሩ ነው የምለው እኔ ወላሂ። ምክንያቱም ነገ ጧት እዚህ ብትመጡ ወዴትም አትደነባበሩ፣ ምንም አይነት ጭንቀት ውስጥ አትገቡ። ምንም ይሁን ምንም እጃችሁ ላይ እስካለ ድረስ ወዲያው ደግሞ እንደመጣችሁ ምን ማድረግ አለባችሁ? በቃ እንደው ቢበዛ 15 ቀን ካለፋችሁ ይበቃል። ወላሂ ሀገራችሁ መታችሁ 15 ቀን ካረፋችሁ በቂ ነው። ከዚያስ ወዲያው እንደምንም ብላችሁ እንደምንም በር ብላችሁ ሀገራችሁ ላይ የራሳችሁ ነገር ሊኖራችሁ ይገባል ግዴታ። ምክንያቱም ነገ ጧት የሆነ ነገር ቢመጣ አይበለም። ምክንያቱም በሰው ልጅ ላይ ብዙ ነገር አለ። በሰው ልጅ መቼም ያው ይሄ ነው አይደላችሁ፣ ብዙ ነገር አለ። የሆነ ነገር ቢመጣባችሁ አትደናገጡም። ያስራላችሁ፣ ብር እጃችሁ ላይ አለ፣ የፈለጋችሁትን ነገር ታደርጋላችሁ። ግን እሳ ብር ሳትይዙ ወይም ደግሞ ብር ይዛችሁ ለራሱ አይ ይሄ ሁላ ብር አለኝ አይደል እንዴ ትንሽ ልረፍ፣ በደንብ ልረፍ፣ ብዙ ተጎድቻለሁ እኮ እያላችሁ እንዳትሸወዱ። ወላሂ በጣም ከባድ ነው። ምክንያቱም አሁን ካልያዛችሁት ብሩን እንደምንም ብላችሁ እናንተ የሆነ ነገር ላይ ካላዋላችሁት ወላሂ 200 ብር ይዛችሁ ገበያ ብትወጡ ማለት ነው ምንም ነገር አትይዙ ማለት ይቻላል። እንግዲህ ሰዎች እስኪ 1 ኪሎ ስኳር 230 220 ብር ገባ። አንድ ጨው ስንት ነበር? 10 ብር 20 ብር ነበር። አሁን ስንት ብር ገብቷል? 80 ብር ገብቷል። ኑሮ በጣም ተወዷል ወላሂ። በእርግጥ ግን ደግሞ ተወደደ ብላችሁ እዛ ቅሩ እያልኩኝ አይደለም። መታችሁ በቃ የራሳችሁ ነገር ሊኖራችሁ ይገባል። እናንተን በራሳችሁ ማስተዳደር የምትችሏት አንዲት አነስ ያለችም ሱቅም ሆነች ምንም ነገር ምንም የራሳችሁ እንደቅዳችሁ ያቀዳችሁትን ነገር ማሳካት አለባችሁ። ያላቀዳችሁ ማቀድ መጀመር አለባችሁ ነው የምለው እኔ ወላሂ። ምክንያቱም አሁን እዚህ በብዙ ሰው እያየሁት ነው። እንደው እንትና እንደዚህ ሆነች ምን ሆና ነው ከአረብ ሀገር መታ እንደዚህ ሆነ። ያ ስም ለእናንተ መሰጠት የለበትም። በደንብ አስቡበት። በደንብ በቃ እዚህ ሀገራችሁ መታችሁ እንዴ እዛ ብዙ ተሰቃይታ ነበር። አሁን ግን እዚህ ሀገሯ ላይ ልቅቅ ብላ እየኖረች ነው መባል ነው ያለባችሁ። በቃ አለቀ። ምክንያቱም በሰው ሀገር የምትሰቃዩት ለምንድን ነው? በሀገራችሁ ደስተኛ እንድትሆኑ ነው አይደለም? ነገ ጧት መታችሁ ምንድን ነው የምትባሉት? እናንተ የአረብ ሀገር ሴት ናት እኮ ነው የምትባሉት። ግን ውስጣችሁ ያለውን ህመም፣ ውስጣችሁ ያለውን ጉዳት፣ ውስጣችሁ ያለውን ስሜት የሚያቆማል ነው አንድ አላህና ራሳችሁ ናችሁ። ስለዚህ ይህንን ነገር ደግሞ በቃ የሆነ እከሌ እንደዚህ ሆነች ሳትባሉ እንዴ ምንም ብትለፋ እኮ ችግር የለውም። አሁን እኮ ሀገሯ ላይ እንደዚህ ሆነ በቃ ኑሮ አስትክልክል ብሎላታል ነው መባል ያለባችሁ። ምክንያቱም ለፍታችኋል፣ ደክማችኋል። ለማን? ለእናንተ ለቤተሰብ። ስለዚህ እስከለፋችሁ እስከደከማችሁ ደግሞ ልፋታችሁን መና እንዳታደርጉት አደራ ወላሂ። በቃ የለፋችሁበትን ምንድን እንደዚህ ላባችሁን እያንጠባጠባችሁ የሰራችሁት ስራ ነገ ፍሬ ያፈራል። ስለዚህ ያንን ፍሬ ደግሞ እናንተ ማበብ ነው እንጂ ያለባችሁ ማድረቅ የለባችሁም። አደራ ነው የምለው ነገር ቢሆን እንግዲህ አፍወን ወሬ አበዛሁባችሁ፣ እናንተ ትማሩበታላችሁ ብዬ ስላሰብኩኝ ነው። እንግዲህ በስደት ዓለም ያላችሁ እህቶቼ በሙሉ ይሄንን ታሪክ አዳምጡት፣ ቪዲዮውን እስከ መጨረሻው እዩት ነው የምለው። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ብያለሁ።